ይለያያሉ ሁለቱ። ስለዚህ አንደኛ ደግሞ ሁለተኛ ደግሞ የማየው ነገር ከቲክቶክ ብዙ ጊዜ ዩቲዩብ ላይ ሲመጣ ትንሽ አጭር ነገር ስለተለመደ እዛ ላይ እዚህ ጋር ሲለጥጡት ትንሽ ያለመመቸት ነገር አለ። አሉ ደግሞ በዛው ልክ ደግሞ እዛም ላይ ቆንጆ የሚሰሩ እዛም ላይ የሚሰሩ ደግሞ ነፍ ልጆች አሉ በጣም ብዙ እያየኋቸው ያላቸው አንደርስታንድ እያደረጉ ያሉ ማለት ነው። አንደርስታንድ አድርገውታል ሁለቱም። ስለዚህ ከዩቲዩብ ግን አሁን እኔ እውነት ለመናገር ቲክቶክ ላይ ብዙ ነገር አልሰራም። በቃ ለዩቲዩብ የምሰራውን አምጥቼ ቆራርጬ ነው እዚህ ላይ የምጭነው ወይ አጋጣሚ የምቀርጸው ነው ዝም ብዬ የምለቀው። ያን ያክል እንትን አልልም። ግን እንዳልኩ ብዙ ሰው ሲያየው እዛም ላይ እንትን ስለሚል ፎሎ ያደርጋል እና ኦንሊ ቲንግ የፕላትፎርሞቹ ልዩነት ነው እንትን የሚያመጣው እንጂ ምንም እንትን የለው። እንደ ሯጮች ከአጭር ርቀት ወደ ማራቶን አይኬድም። እዚህ ያው ሯጮች መጀመሪያ 5000 10000 የሚሮጡት አይደል ሊያረጁ ገፋ ሲሉ ወደ ማራቶን የሚገቡት እንደዛ አይደለም። እኔ አሁን በጣም እየቸገረኝ ያለው ነገር ምን ታውቃለህ? በጣም በፈጣኑ ነው በአንድ ደቂቃ በሁለት ደቂቃ ውስጥ ነው ቪዲዮዎችን ቶሎ አውርቼ የሚጨርሰውና አሁን የዩቲዩብ ቪዲዮ ለመስራት ቁጭ ስል እንዴት አድርጌ ላርዝመው? አይ ካንት አልችልም። ረጅም ቪዲዮ መስራት ማለት ነው በቃ የለም ያልቃል ማለት ነው ሐሳቡ እና ይሄ ስፔሻሊ ላይ ስትመጣ ሐሳቡን ለጥጠኸው አንድ ሁለተኛ ደግሞ ኤቭሪ 2 ሚኒት አዲስ ነገር መኖር አለበት ያቆያቸው። ገብቷል? አሁን እሱ ነው ካልኩሌሽኑ። ኤቭሪ 2 ሚኒት ቢያንስ ገብቷል? አሁን አንድ አይዲያ ይዘህ 10 ደቂቃ ብታወራበት ዋጋ የለውም። ኤቭሪ 2 ሚኒት የሆነ የሚያገኘው የሚያደርገው ነገር መኖር አለበት። ከቻልክ ደግሞ በጣም ጎበዝ ከሆንክ ኤቭሪ 1 ሚኒት ካደረከው 10 ነገር ይዘህ 10ሩንም በአንድ ደቂቃ አስተካክታትለው ከአንዱ ወደ አንዱ ከአንዱ አለማየት አይችልም። that's a good point እና አንድ አይዲያ ይዘህ ከምታወራ የሆነ 4-5 አይዲያ ይዘህ ከአንዱ ስትሄድለት በዛው ስለምጨምርለት ወይ ጉድ አንዱን ወይ ጉድ ብሎ ሳይጨርስ ወይ ጉድ ይላል። በጣም ጥሩ ነገርም ከሆነ በጣም ይገርማል እያለ በዛው እየገረመው ይጨርሳል። ኮንተንት ስለኔ የምጠቀመው ካልኩሌሽን እሱ ነው። ሀገራት ስጎበኛ አሁን ይሄንን አረጋለሁ ይሄን ያለ ስክሪፕቱ ሲጻፍ መጀመሪያም እንደዛ ተደርጎ ይጻፋል። 2 ደቂቃ ላይ ይሄን እናሳያለን፣ 3 ደቂቃ ላይ ይሄን እናሳያለን። እንደዛ ነው የሚደረደረው። ከዛ በኋላ ፋይናሊ 20 ደቂቃ ከሆነ 20 ደቂቃ ሰው ከዛ በደንብ ያየዋል በየደቂቃው እየተገረመ ማለት ነው። ከዚህ በኋላ መጽሐፉን አይገዙትም። ይሄ ትልቅ ኪ ነው የተነገራችሁ ጋይስ፣ በጣም ኪ ፖይንት ማለት ነው። ይበልጥ ነው የሚገዙት አይደል? ግን መጽሐፉ ላይ ስለ ሰዓት አጠቃቀሙ እንኳን አልመለሰልህም። ዘው ላይ እሱ ልጠይቀው። አይ እኔ ምንም እኮ ጥያቄ አልጠይቅም። ለምን መሰለ መጀመሪያ መጽሐፉን አነበውና ልጠይቃቸው የፈለኳቸው ግን መጽሐፉ ላይ ካልተመለሱልኝ ኢንቦክስ አደርግልሃለሁ ከለሉ ማለት ነው። ስለዚህ መጽሐፍ ጽፎ ከሰጠና እዚህ ጋር ሌላ ጥያቄ ሌላ አዲሽናል እንትን ነው የሚሆነውና ስንፍናም ነው የሚያመጣው። አይ ችግር የለውም ማለት ነው። ላይ ምን መሰለ መጽሐፉ በጣም ብዙ ስለሆነ ማለት ሰፊ ነው፣ ብዙ ነው ቶፒኩ። አሁንም ማውራለ ጀስት ፒክ የምታረጋቸው ነገሮች ናቸው፣ ብዙ ነገሮች ስላሉ ምንም አይ ዶንት ማይንድ እኔ ሙሉ መጽሐፉም እንትን ሊሆን ችግር የለውም። እንተርኳለን ለተረከም ከምን አንግላይቸው መሰለክ ለምሳሌ መጽሐፉ ስቴፕ ባይ ስቴፕ ነው ቅድም እንደነገርከን ማለት ነው። ያ ማለት ደግሞ ለምሳሌ እኔ ቲክቶክ ፕላትፎርም ላይ ጥሩ ነኝ 5 ወር ምናምን አካባቢ የሚሆነው አካውንት ነው ምናምን። ግን ወደ ዩቲዩብ ስመጣ አሁን ዩቲዩብ እየጀመርኩ ነው። ስለዚህ መጽሐፉ ገና ከስታርቲንግ ፖይንት ነው የሚጀምረው ብዬ አስባለሁ። ስለዚህ መድረስ የምፈልግበት ጋር እስክደርስ ድረስ ፕሮሰሱን ጠብቄ ስቴፕ ባይ ስቴፕ ስለሆነ የሚሄደው እዛ ጋር እያነበብኩ ከመጀመሪያው ጥርት እያደረኩ እያስተካከልኩ ነው የሚሄደውና አዘይንዶፍ ያለው ጥያቄ ምናምን አሁን ተመለሰልኝም አልተመለሰልኝም ልክ ጥያቄ ያላችሁ ሰዎች ከዚህ ጋር ከመጡ ጥያቄውን ሬዝ እናደርግላችኋለን። ከኛ አልፈው ዩቲዩብ ላይ ገብተው የሆነ መሀል ሀስል የሆነባቸው ምናምን ሰዎች ሲመጡ ግን ለምሳሌ ቅድም ምን ሰዓት ላይ ፖስት ቢደረግ ሪኮመንድ ይደረጋል ነው አንድ ጥያቄ ብዙ ነው። አይ የሰነፍ ጥያቄ ነው። የስንት ደቂቃ ቪዲዮ የመጽሐፎቹ ቶፒኮች ባነባቸው ይከፋል አቤሎ አንዴ ግን ደስ ይለኛል እንጂ ያ ምናልባት በምን ዙሪያ ላይ መጽሐፎቹ እንደተጻፈ ማወቅ የምትፈልጉ ካላችሁ ለመግዛት እያሰባችሁ ያላችሁ ካላችሁ መጽሐፉ እጄ ላይ ስላለ እንትኖቹን አስቀምጧቸዋል ማውጫ ላይ ማለት ነው። ስለዚህ ማውጫ ላይ ምንድነው የምታገኙት የሚለውን ስናይ ዩቲዩብ ምንድነው በክፍል 1 ላይ ዳዴ ያው መጀመሪያ ምንድን ማድረግ አለብን ምዕራፍ 1 ዝግጅት፣ ዕውቀትና የክህሎት ዝግጅት፣ የሞራል ዝግጅት፣ የአኗኗር ዘዴ ዝግጅት፣
ስልተ ቀመር ወይም አልጎሪዝም አሁን ወደ ተግባር ጉዞ የዩቱብ ገጽ ለመክፈት ይህንን መንገድ መከተል ያስፈልጋል። ዩቱብ ላይ ምን ልስራ? ዘውግ ወይም ደግሞ ኒች፣ የመጀመሪያ ቪዲዮ መስራት እና መጫን፣ ውጤታማ ቪዲዮ መስራት፣ 7ቱ የርዕስ አሰጣጥ ዘዴዎች፣ ገላጭ ምስል ታምኔል ፒክቸር ማለት ነው። ገቢ መፍጠር ወይ ሞኔታይዜሽን። ወፌ ቆመች ይጠየቃል። እንትን ነው የምዕራፎቹ ስም ነው ባይዘው የምዕራፎቹ ስም ነው። ገና መጀመሪያ አንድ ላይ በተርታ እያነበብኩት ስለሆነ ነው። ከዳዴ ቆመናል። በክፍል 3 ደግሞ የዩቲዩብ ህጎች፣ ኮፒራይት፣ መብት ጥሰት፣ የሰው ወርቅ አያደምቅ ምዕራፍ። ከዛ በኋላ ደግሞ ቲፕ ብሎ ሰብስክራይብ፣ የዩቲዩብ ሽልማቶች ምናምን የሚል አለ። በዚህ ዙሪያዎች ላይ ነው መጽሐፉ ቶፒኮቹ የሚያቀነቅነው በዚህ ዙሪያ ነው። ግን አንድ ነገር የተመቸኝ እንዳልኳችሁ ቅድምን ብሎታል፣ መግለጽ የማይቻሉበት ቦታዎች ላይ ኪውአር ኮድ እዚህ ጋር ሼር ማድረግ ስለማንችል ኪውአር ኮዶች አሉ መጽሐፎቹ። እያንዳንዱ እንትን ላይ ኪውአር ኮድ አለው። ኪውአር ኮዱን እስካን ስታደርጉት ቅድም እንዳላችሁ ወደ ዌብሳይቱ ይወስዳችኋልና እዛ ላይ ገብታችሁ እያንዳንዱ ነገሮች ማየት ትችላላችሁ። እና በጣም አሪፍ መጽሐፍ ነው። እኔ ግማሽ ይሆናል ግማሽም አልደረስ ወደ 44 ነው 45ኛ ገጽ ላይ ነኝ። ሀበሻዊ ለምሳሌ ሀበሻዊ ታይትሎችን ሲያነባቸው ችግር የለም አለው እንዴ ዩቲዩብ እኮ እኔ መች መሰለህ ከፈትኩት 2014 ከፈትኩት እኔ 16 ነው 2016 ሲሪየስሊ ግን በቃ ስጀምር ትስል እስካሁን ኦልሞስት 10 years አይደለ 10 years 16000 ሰብስክራይበር ነው ያለኝ። አይ እሱም ቃል ሊሰራበት የሚችል ቢያንስ ኦነስት ኦዲየንሶች ስለሆኑ ነው 10 አመት ካንተ ጋር የከረሙት ብዬ አስባለሁ አይደል አቤል? እኔ እንደዛ ነው የሚሰማኝ። ምክንያቱም ድሮፕ አድርገው ከሄዱ ነበር። አንድ ጥያቄ ግን ስለ ወፌ ቆመች ለምናምን እንሄድበታለን። ቻፕተሩ ተነግሯቸዋልና መጽሐፉ ላይ ምን ሊኖር እንደሚችል እግረ መንገድ ልጠይቅ ብፈልገው አቤሎ፣ በጣም ያው እንዳልኩ ዩቲዩብ ቻናሎችን በማስተካከልበት በማይበት ሰዓት ኢትዮጵያውያን ሆነው የዩቲዩብ ብላክ ሊስት ላይ ሊስት የተደረጉ ሰዎች እንዳሉ ነው ፊልም አደርገው። ምክንያቱም በተደጋጋሚ የሆነ ነገር ሀፕን ሲያደርግ ስፔሻሊ ከፖለቲካው ጋር በተገናኘ የራሱ የዩቲዩብ ህጎች አሉት፣ ኮሚኒቲ ጋይድላይንስ ምናምን እና ተምብኔል ላይ ሲቀመጡና የነዛ ሰዎችን ቪዲዮ ዲቴክት አድርጎ ሰዎችን ከነጭራሹ ሞኔታይዝ እንዳይሆን ነው አካውንቱ የሚያደርጋቸው። ሞኔታይዜሽን ዲሴብልድ ይላቸዋል ማለት ነውና ስለነሱ ሰዎች ለማካተት ኦሬዲ አሁን ያለንበት ሶሻል ሚዲያ መንደር ላይም እነዛ ሰዎች አሉና ዩቲዩብ ላይ ተመልሰው መተው ገንዘብ እንደሚሰራበት ዩቲዩብን ያውቁታል። ስም አልጠቅስም፣ ኮንተንት ክሬተሮች ናቸው። ዩቲዩብ ላይ ተመልሰው መተው የድሮን ዝናቸውን ማግኘት ያልቻሉበት ዋነኛ ምክንያት እሱ ነው ብዬ በራሴ የደረስኩበት ነው። ያው የፐርሰናል ኢንፎርሜሽን ከሰፖርተሮች ጋር እንደዚህ ያወራሁት የለም፣ ግን 6-7 ዩቲዩቦች ዘ ሴም ኢሹ ላይ ሲዘጉ ዲሴብል ሲደረጉ ካየው ምን የሚል ቪዲዮ ለቃችሁ ነው የሚል ነገር ደግሞ ካስተዋልኩኝ እንትና ከእንትን ተፈታ እንትና እንደ አንድ አይነት ነገር ሳይ ኦኬ ይሄ ሰውዬ ከነ ስሙና ከነ ፎቶ ዲቴክት አድርጎታል። በቃ ጀስት ምንድነው የሚላቸው መሰለ የአሸባሪ ምናምን ብሏቸው ነው ኮሚኒቲ ጋይድላይንሱ ላይ የሚያመጣል ከሽብር ጋር በተገናኘ ነውና እዛ ላይ አዌርነሱ